የማህበራዊ ሚዲያን በመጠቀም የከተማውን ሰላም ለማወክና በህብረተሰቡ ላይ የደህንነት ስጋት ለመፍጠር የሚደረጉ እንቅስቃሴዎች እንደማይታገስ አዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ቲክቶክን በመጠቀም ግጭት ቀስቃሽ መረጃ ሲያሰራጩ የነበሩ 5 ግለሰቦችን በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል ብሏል። ሰሞኑን በማህበራዊ ሚዲያ ቲክቶክ ፕላትፎርምን በመጠቀም የከተማዋን ሰላም ለማወክና በህብረተሰቡ ላይ የደህንነት ስጋት ለመፍጠር በተደራጀ መንገድ በሚንቀሳቀሱ ግለሰቦችና ቡድኖች ላይ ተገቢውን ክትትልና ቁጥጥር እያደረኩ ነው ሲል ፖሊስ አስታውቋል። ፖሊስ በክትትል ከደረሰባቸው መረጃዎች በተጨማሪ የህብረተሰቡን ጥቆማ መነሻ በማድረግ በህብረተሰቡና በከተማዋ ላይ የደህንነት ስጋት ለመፍጠር በማሰብ ቲክቶክን በመጠቀም የተለያዩ መልእክቶችን ሲያሰራጩ የነበሩ ኪሩቤል መላኩ፣ አህመድ ሻሂር እና ሌሎችም 5 ግለሰቦችን በቁጥጥር ስር አውያለሁ ብሏል። ይህንን የቲክቶክ ማህበራዊ ሚዲያ በመጠቀም ከህብረተሰቡ ስነ ልቦና ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩና በአሁኑ ወቅት በፖሊስ ክትትል እየተደረገባቸው ከሚገኙ መካከል አንዱ ብሩክ ተስፋዬ አርአያ የሚባል ግለሰብ መሆኑን ገልጿል። ኮሚሽኑ ከ65500 በላይ የቀድሞ ተዋጊዎችን ወደ ማህበረሰባቸው መቀላቀላቸውን አስታወቀም። የብሔራዊ ተሃድሶ ኮሚሽን ከህዳር 2017 ዓ.ም አንስቶ እስካሁን ድረስ ከ65500 በላይ የቀድሞ ተዋጊዎችን በተሃድሶ ሂደት በማሰለፍ ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታውቋል። ኮሚሽኑ ዛሬ ሐምሌ 6 ቀን ባወጣው መግለጫ ሰላም ስምምነት እንዲሁም በሃይማኖት አባቶች የቀረቡ ጥሪዎችን ተቀብለው ወደ ሰላም የሚመጡ የቀድሞ ተዋጊዎችን የሀገሪቱ ሰላም የልማት እንዲሁም የሰላም ኃይል እንዲሆኑ ለማስቻል እየሰራው ነው ብሏል። በዚህም ከህዳር 2017 ወዲህ ከ65500 በላይ የቀድሞ ተዋጊዎችን የተሃድሶ ሂደት በማሰለፍ ወደ ማህበረሰብ እንዲቀላቀሉ ማድረጉን ጠቁሟል። ከነዚህም ውስጥ 53519 ያህሉ ከትግራይ ክልል ሲሆኑ በኦሮሚያ ክልል 5365፣ በአማራ ክልል 5168 እንዲሁም በአፋር ክልል 1700 መሆናቸውን በመግለጫው ተመላክቷል። ትጥቅ ላወረዱ የቀድሞ ተዋጊዎች የሳይኮ ሶሻል ድጋፍና የሲቪክ ስልጠና እንዲሁም ሌሎችንም ድጋፎችን በማድረግ የዲጂታል መታወቂያ በመስጠትና የአጭር ጊዜ መልሶ መቀላቀል ክፍያም በመፈጸም ወደ ማህበረሰቡ እንዲቀላቀሉ መደረጉ ተገልጿል። በተጨማሪም በተሃድሶ ማዕከላት ከፌደራል መንግስትና ከክልሎች 1.7 ቢሊዮን ብር በላይ ድጋፍ መደረጉን ገልጾ የቀድሞ ተዋጊዎች በተለያዩ የኢኮኖሚ እንቅስቃሴዎች ውስጥ በመሳተፍ በዘላቂነት እንዲቋቋሙ እየተደረገ መሆኑን ኮሚሽኑ ገልጿል። ኢዜማ ገዢው ፓርቲ የራሱን ድክመቶች ችላ ብሏል ሲል ወቀሰም። ተጠያቂነት እንዲቀበልና የፕሪቶሪያውን ስምምነት አለመፈጸምን እንዲፈታም ጠይቋል። የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ኢዜማ ገዢው ፓርቲ በኢትዮጵያ የፖለቲካና የጸጥታ ሁኔታ አስመልክቶ በቅርቡ ያወጣው መግለጫ የራሱን ድክመቶች ወደ ጎን ችላ ያለበትንና ለተጠያቂነት ያለውን ዝቅተኛ ተነሳሽነት የሚያሳይ ነው ሲል ወቅሷል። የብልጽግና ፓርቲ ምክር ቤት ባሳለፍነው ሳምንት ባወጣው መግለጫ ታሪካዊ ጠላቶችና የውስጥ ባንዳዎች ሲል የጠራቸው አካላት ኢትዮጵያን ለማተራመስ አዲስና የተቀናጀ ሙከራ እያደረጉ ነው ሲል ከሷል። ፓርቲው ከጥቂት ዓመታት በፊት በሰሜኑ የሀገራችን ክፍል የገጠመንን ጦርነት በአሸናፊነት ተወጥተናል ያለ ሲሆን ወታደራዊ ድላችንን በፕሪቶሪያው ሰላም ስምምነት ቋጭተናል። ዳሩ ግን ያፈለጉት የነበረው የተራዘመ ጦርነት በስምምነቱ የተጨናገፉባቸው ጠላቶቻችን ሌሎች ስልቶችን ወደ መሞከር ገብተዋል ብሏል። እነዚህ ኃይሎች ከሀገር ውስጥና ከውጭ ሲንቀሳቀሱ የነበሩ መሆኑን ገልጾም ይህም የገዢው ፓርቲ መግለጫ ተከትሎ የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ዛሬ ነሐሴ 6 ቀን ባወጣው መግለጫ የብልጽግና ፓርቲ በትግራይ ክልል የነበረውን ጦርነት ለማስቆምና የፕሪቶሪያውን ስምምነት ለመፈረም ረገድ ኢትዮጵያውያንን የጋራ አስተዋጽኦና የስምምነት ድንጋጌዎች በማሟላት ረገድ የታዩ ድክመቶችን ችላ ብሏል ሲል ወቅሷል። ኢዜማ ለውከትና ብጥብጥ ተጠያቂውን የውጭ ጠላቶች ናቸው የሚለው የገዢው ፓርቲ መግለጫ በመተቸት የመንግስት ያስተዳደር ብልሽቶችና ግልጸኝነት አለመኖር ውጥረቶች እንዲባባሱም ምቹ ሁኔታን ፈጥሯል ሲል ገልጿል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።